ሰላም እንዴት ናችሁ? እስቲ ዛሬ ከኔ ጋር ፏፏፏ እንበል። በስንት ጊዜ ነው ቪዲዮ የሰራሁት? በጣም በነገራችን ላይ ቪዲዮ መስራት ላይ በጣም ሰነፍ ነኝ። ለምን እንደሆነ አላውቅም። አብሶ ራሴን ሜካፕ መስራት ምናምን በጣም ችግር አለብኝ። ብዙ ሰው ነው የሚናደድብኝ። ዛሬ ለፍልኝ ብዬ ቪዲዮ ሰርቻለሁ። አብረን ፏፏ እንላለን ማለት ነው። ከቅንድቤ ነው የጀመርኩት። ያው ብዙ ጊዜ ሜካፕ የምታዩት ነው ቪዲዮ ላይ አዲስ ነገር አይደለም፣ ሁሉ የሚሰራው ነገር ነው። ባይሆን ስለ ሜካፕ አንዳንድ ነገር ልበላችሁ። ስለኔ ሜካፕ ስቱዲዮ በቅርቡ ካያችሁት ቪዲዮዬን ቢግ ዲስካውንት አድርጌ ነበረና ብዙዎቹ መጣችሁ ተመዝግባችኋል። በጣም ነው የማመሰግነው። እሱ እያለቀ ነው። ትንሽ ጊዜያቶች ነው የቀሩት። መጣችሁ ተመዝገቡ፣ ቡክ አድርጉ። ማስታወሳችሁ ነገር ቢኖር ያው አንድ ሰው ሜካፕ ለመማር ሲመጣ አንድ ሰው ይዞ መጥቶ በነፃ ማስተማር ይችላል ማለት ነው። ሌላው ዲስካውንት ደግሞ ለሙሽሮች ነው። ሙሽሮች ላይ በጣም ትልቅ ዲስካውንት አድርገናል። ጥርም ስለሆነ ብዙ ሰርግ ወቅቶች ስለሚበዙ ማለት ነው። ለሙሽሪት ጋር አንድ ሰው ሲምፕል ሜካፕ እንድንሰራ እሱንም ፕሮሚስ ገብተናል ማለት ነው። ሌላው ደግሞ ለተማሪዎቼ ስቱዲዮ ቶሎ ስለማይኖራቸው የኔን ስቱዲዮ ለትንሽ ጊዜ ቢሆንም እንዲሰሩበት ፈቃደኛ ሆኛለሁ ማለት ነው። ይሄን ይመስላል እንግዲህ ሻዶችን ላይ ደርሰናል። እሺ ያው እንደምታውቁት ደግሞ እኔ በቅርብ ነው የወለድኩት እና በጣም የታዘብኩት ነገር በጣም የተሰማኝን ነገር ልንገራችሁ። ያው ድሮም ቢሆን ወፍራም ነበርኩኝ፣ አይካድም። ግን እንደዚህ አልወፈርኩኝም። ከወለድኩ በኋላ 10 ምናምን ኪሎ ነው የጨመርኩት ማለት ነው። ባለፈው ቪዲዮ አልሰራውም ነበር፣ የሆነ ሰርግ ነበረኝ እና ልብስ ለመከራየት ሄድኩኝ ማለት ነው። ምንም የለም፣ በቃ አዲስ አበባ ውስጥ ምንም ለወፍራም ሰው የሚሆን ልብስ የለም ማለት ነው። ማለት ይሄ እንደ ትልቅ ቢዝነስ ሊታይ ራሱ የሚገባው ነገር ነው ለወፍራም ሰው። በጣም ነው የተሰማኝ ማለት ነውና በቃ በጣም የተናደድኩት የነበረው ማለት ነው። በቃ አዘንኩኝ። ምን ያህል እንደምንቸገር ከዚህ በኋላ ራሱ ካልከሳን ማለት ነው። እና በመከራ የተገኘ ልብስ አለ፣ አሳያችኋለሁ። በጣም የሚያምረው ከስር ሜንሽን አደርግላችኋለሁ ስሟን። ሄዳችሁ ተከራዩ። ለወፍራም ሴቶች አይዟችሁ፣ እንከሳለን። ምርጥ ልብሶችን እንለብሳለን ማለት ነው። በጣም የምር ማለት ነው። ወላሂ በጣም ነው የተሰማኝ ማለት ነው። ማንኛውም ልብስ የምታከራዩ ሰዎች አስቡበት እላለሁኝ ማለት ነው። እዚህ አይኔን ጨርሻለሁኝ መሰለኝ። እዚህ ጋር ኩል እየተቀባሁ ነው። በነገራችን ላይ ኩል ከተጠቀምኩኝ በጣም ብዙ ጊዜ ሆኖኛልና ኩል ስጠቀም በጣም ነው በቃ አይኔ የሚያቃጥለኝ የሚጠቁረው ምናምን ነገር ለምን እንደሆነ አላቅም። በብርሃን አሳያችኋለሁ። በጣም የሚያምር ሻዶ ነው የተጠቀምኩት። በጣም ያምራል። ብቻ አይኔ የነበረው ብርሃን ላይ አሳያችኋለሁ። ቆይ እዚህ ጋር እንደው አሳያችኋለሁ። ይሁንማ እዚህ ጋር እንዴት እንደሚያምር። ምንም ፋውንዴሽን አልተቀባውም እዚህ ጋር ገና ማለት ነው። አይኔን ላሳያችሁ። ብርሃን ላይ ወጥቼ ነው። ፋውንዴሽን ያው ገና የተቀባውን። በነገራችን ላይ ከዚህ በፊት የተጠቀምኳቸው ፋውንዴሽኖች ላይ ፊቴ ላይ ቀብቼ ነበር ከዛ የምለው ማለት ነው። ግን ፌንቲ ላይ ላይክ ስፖንጁ ላይ አድርጌ ነው የምቀባው። ምክንያቱም ፌንቲ በተለምዶ ነው ይደርቃል፣ ቶሎ ይደርቃል። ሁሉንም ፊታችን ተቀብተን አንዱን ጨርሰን ወደ አንዱ እስከምንሄድ ድረስ የመድረቅ ባህሪ ስላለው እንደዚህ ብትጠቀሙ ሞር ያምራል ብዬ አስባለሁ ማለት ነው። ያው ፌንቲ የምትጠቀሙ ሰዎች ታውቁታላችሁ ብዬ አስባለሁ ማለት ነው። ሲካ ፋውንዴሽን የተቀባው ሲያምር በቃ ፋውንዴሽኑ ብቻ ራሱ መሆኑ። ሲጋ ኮንሲለር ምናምን አፕላይ አደረኩኝ ምናምን። ሲጋ ፊኒሺንግ ፓውደር የተቀባው ነው። ብለሽ ምናምን ስቀባ አላልኩኝም። አም ሶሪ። የተቀባው ነው ሲጋ
እዚህ ጋር ሃይላይት አደረኩኝ ምናምን ነገር። በነገራችን ላይ ብርሃን የለውም ቤቴና ላይክ ወደዛ ዞሬ ካልሆነ በደንብ አይታያችሁ። መጨረሻ ላይ ነገሩ በደንብ አሳያችኋለሁ፣ ችግር የለውም። እዚህ ጋር ጨረስኩኝ። ከዛ ይሄው በብርሃን በጣም ነው የሚያምር። ገና ሊፕስቲክ አልተቀባሁኝም ልበላ ስለነበር ማለት ነው። ቡናም አልጠጣውም። ቡናዬ ደረሰ። ቡናዬን ጥጥት አድርጌ እዩትማ እንዴት እንደሚያምር። ከዛ ይሄን ይመስላል እሱ። የቦርጬን ነገር ታውት፣ ቦርጬን እንዳታዩት፣ ያው ትረዱኛላችሁ ብዬ አስባለሁ። ገና 4 ወሬ ነው። ሰው በጣም የሚያምር ልብስ ነው። ስፔሻሊ ለወፋፍራም ሰው በቃ ላይክ ግብት ነው የሚለው፣ ምንም የሚያስቸግር አይደለም። ሰው ይሄን ይመስላል። ሞር ቪዲዮ ከፈለጋችሁ ኮሜንት ላይ